ዕለቱን በማስመልከት ትንሽ እንነጋገራለን። ታሪካዊ ዕለትም ስለሆነ ያንንም ትንሽ እናነሳለን። በዋነኝነት ግን በብሉይ ኪዳን በአንደኛ ሳሙኤል ምዕራፍ 4 ቁጥር 6 ላይ ባለ ታሪክ ላይ ነው የምንነሳው። አንደኛ ሳሙኤል ምዕራፍ 4 ቁጥር 6 ላይ የእግዚአብሔር ታቦተ ጽዮን በኤሊ ቤት ወይም ደግሞ ሊቀ ካህኑ ኤሊ ቤተክርስቲያንን በሚያስተዳድርበት ዘመን የሱ ልጆች ፊናስና አፍኒን የተባሉት ልጆቹ ኃጢአት ሰሩ ነው። እዛ ታሪኩ ላይ ታነቡታላችሁ። እግዚአብሔርን የሚያሳዝን ታሪክ ሰሩ። እግዚአብሔር በብሉይ ኪዳን ለሕዝቡ የሚገለጠው ሕዝቡ ጋር ወይም በሕዝቡ መካከል ሊገለጥበት የፈለገው ታቦቷን ነው፣ ታቦተ ጽዮንን ነው። ታቦተ ጽዮን የእግዚአብሔር መገለጫ፣ የእግዚአብሔር ክብር በሕዝቡ መካከል ሕዝቡን የሚያገኝበት፣ ሕዝቡም እግዚአብሔርን የሚያገኝበት፣ ለእስራኤላውያን ደግሞ ክብራቸው፣ ማዕረጋቸው፣ ሞገሳቸው የነበረችው ታቦተ ጽዮን ነበረች እና ታቦተ ጽዮን ክብራቸው ነበረች። በሁሉ ነገር ክብራቸው ነበረች። ጦርነት ሁሉ ይዘዋት ነው የሚሄዱት። ምክንያቱም ጦርነት ይዘዋት ሲሄዱ አሸናፊ ይሆናሉ። እሷን ይዘው ሲሄዱ ሁልጊዜ አሸናፊዎች ነው የሚሆኑት እና በሄዱበት ቦታ ይዘዋት የሚሄዱ እንዲያውም ደግሞ እግዚአብሔር በቅርበት የሚሰማቸው ነው። ይሄ ደግሞ በራሱ በእግዚአብሔር ፈቃድ በሊቀ ነቢያት በሙሴ አማካኝነት ታቦቱ የተቀረጸው ማለት ነው። ጽላቱ አስቀድሞ ራሱ እግዚአብሔር በጣቱ በቅዱስ ጣቱ በጻፈው ወይም የተጻፉ በእግዚአብሔር የተጻፉ 10ቱ ቃላትን የያዘው ጽላት ለሙሴ ተሰጥቶታል። ያ ጽላቱ የሚያርፍበት ደግሞ ወይም የሚቀመጥበት ደግሞ ታቦት ይባላል እና ታቦቱን የሰራው ሊቀ ነቢያት ሙሴ ነው። ነገር ግን ሙሴ ዝም ብሎ ተነስቶ ሳይሆን የሰራው ርዝመቱ፣ ቁመቱ፣ ወርዱ ምን መሆን እንዳለበት እያንዳንዱ የቅርጹ ሁኔታ ከራሱ ከሰማይ እየተነገረው ሙሴ በዛ መሰረት ተጠንቀቅ፣ ባሳየውህ መሰረት እንድትሰራ እየተባለ ሙሴ ያበጃት የሰራት ነበረች ታቦቷ ማለት ነው። ጽላቱ ደግሞ ከእግዚአብሔር የተቀበለው 10ቱ ትእዛዛት የያዘው 10ቱ ትእዛዛት በእግዚአብሔር ጣቶች የተጻፉት 10ቱ ትእዛዛት የተጻፉበት ደግሞ ጽላት እዛ ውስጥ ትቀመጥ ነበር እና ታቦቱ እንደ በኪሩቤል ክንፍ በመላእክት ክንፍ ይጠበቅ ነበር። የምህረት መገኛ ይባላል። ምህረት ሲፈልጉ ምህረት የሚያገኙት ከዚሁ ታቦተ ጽዮን ነው እና በዚህ ታሪክ ላይ አሁን ባልኳችሁ ታሪክ ላይ አፍኒንና ፊንሃስ የሚባሉ የካህኑ የኤሊ ልጆች ነበሩ እና እነዚህ የካህኑ የኤሊ ልጆች እግዚአብሔርን የሚያሳዝን ስራ ሰሩ። እግዚአብሔርን ደስ የማያሰኝ ስራ ሰሩ። ብዙ ስራ ነው የሰሩት። ቤተ መቅደሱን አረከሱ። የእግዚአብሔር ማደሪያ የሆነውን የእግዚአብሔር ስም የሚጠራበትን ቤተ መቅደሱን አረከሱ። ዓለማዊ ሰዎች እንኳን በዓለማዊ ቦታ የማይፈጽሙትን ክፉ ተግባር በቤተ መቅደስ ውስጥ ፈጸሙ። በዚህ የተነሳ እግዚአብሔር አዘነ። ነውር ሰሩ። ቤተ ክርስቲያን እግዚአብሔርን ሊያመሰግኑ እግዚአብሔርን ሊያከብሩ ከመጡ ሴቶች ጋር ሁሉ ነውር ፈጸሙ። ኃጢአትን ሰሩ፣ ክፉ ነገር ሰሩ፣ ብዙ ነገር አድርገዋል። እናንተ ታሪኩን አንብቡት። በዚህ ሰዓት እግዚአብሔር አዘነባቸው እና ከፍልስጤማውያን ጋር ጦርነት በገጠሙ ሰዓት መጀመሪያ አስቀድመው ወጡ። ጦርነቱን ሊዋጉ መስሏቸው ነበር እና በጣም በከፍተኛ ሁኔታ ተሸነፉ። አሁን ሲሸነፉ ምን አደረጉ? እነዛን የረከሱ ካህናት ላኳቸው ወደ አባታቸው አሉ። የተሸነፍነው ታቦተ ጽዮን ከኛ ጋር ስለሌለች ነው። ታቦተ ጽዮን ከኛ ጋር ስለሌለች ስለሆነ የተሸነፍነው፣ ሄዳችሁ ታቦቷን አንጡ ብለው እነዛ የረከሱን ካህናት ተላኩ ማለት ነው። እነዛ የረከሱ ካህናት ሄደው ከአባታቸው
ጠይቀው ታቦቷን ይዘው መጡ። ታቦቷ እንደመጣች በፍልስጤማውያን ተማረከች። በጣም ፍልስጤም አስቀድሞ ስለሚያውቁ ብዙ ጊዜ ድል የተደረጉ ስለሆነ የነሱ አምላካቸው ታቦተ ጽዮንን ከያዝን ይሸነፋሉ ብለው ስላሰቡ ታቦተ ጽዮንን ማረኩና ወሰዱ። ታቦተ ጽዮንን ማርከው ሲወስዱ እንዳሉትም እስራኤላውያኖች በከፍተኛ ሁኔታ ተሸነፉ። እነዛ ሁለቱ የረከሱ ካህናት ያልኳቸው አፍኒንና ፊንሐስም በዛው በጦርነቱ ላይ ሞቱ፣ ተቀሰፉ። ጦርነቱን መውጣት አልቻሉም፣ ሞቱ። አሁን እንደገና ታቦተ ጽዮን ተማረከች። አሁን ያኔ ምን ወሬ ነጋሪ ይባላል። አሁን እንደዚህ እንደ ዘመኑ ቴክስት ሜሴጅ ወይም ስልክ የለም ነበርና ከጦርነቱ ቦታ የሮጠ መልእክት ይዞ ወደ ኤሊ ወደ ካህኑ ወደ ሊቀ ካህኑ ወደ የሮጠ መጣ አንድ መልእክተኛ እና ኤሊ ቁጭ ብሎ ወንበሩ ላይ አገኘው፣ ጸሎት እየጸለየ። ጉድ ሆኖናል አለው። ምንድን ነው? ልጆችህ ሞተዋል አለው። በጣም ደስ ይለኛል ይሄ ታሪክ፣ እናንተ ታነቡታላችሁ። ልጆቹን ሞት ሰምቶ ኤሊ ስለ ልጆቹ ከማዘኑ በፊት የጠየቀው መሰላችሁ? ታቦተ ጽዮንስ እንዴት ሆነች አለው። ታቦተ ጽዮንማ ተማረከች አለው። በዚህ ሰዓት ኤሊ ደነገጠና ወደቀ ከወንበሩ ላይ ያለ አንገቱ ተሰብሮ ሞተ ይላል። አያችሁ፣ እግዚአብሔር ይሰውር ከእንደዚህ አይነት መቅሰፍት። ማለት ይሄ ነው። እግዚአብሔር ሲያዝን፣ እግዚአብሔር ሲቆጣ፣ አሁን አንዳንዴ አይመስለንም ማለት ጦርነት ሲበዛ፣ መከራ ችግር ሲመጣ፣ ህይወታችን ሲመሰቃቀል ለምን እንደሆነ አንዳንዴ አናስተውለውም ማለት እግዚአብሔር አንዳንዴ ክብሩን ምሕረቱን ያነሳል እንድናስተውል። አንዳንዴ እግዚአብሔር ምሕረቱን ያነሳል። ክብራቸውን አጡ፣ ክብራቸው ተማረከችባቸው። ታቦተ ጽዮን ስትማረክ ይኸው ምን ሆኑ? እነዛ ልጆች ምን ሆኑ? ሞቱ። ብዙ ሰራዊት ሞቶባቸዋል። ታቦቷም ተማረከች። ኤሊም ምን ሆነ? ሞተ። ይሄ ታሪክ እንግዲህ እናንተ ታነቡታላችሁ። ታቦተ ጽዮንን ይዘዋት ሄዱ እነሱ እና ተራ ነገር መስሏቸው ይዘዋት ሄደው የነሱ ጣዖት በሚያስቀምጡበት ዳጎን ይባላል በዛ ቤት ውስጥ አስቀመጧት ይላል። አስቀመጧት። እቺ ግን የከበረች እግዚአብሔር የሚገለጥባት ኃይሏን አላጣችም። ቢያሳዝኑም እስራኤላውያን እግዚአብሔርን አሳዝነው ክብር ከነሱ ቢርቅ እንኳን በታቦቷ ላይ የነበረው የእግዚአብሔር ኃይል ግን ነበረ እና በማግስቱ ሲመጡ ዳጎኑ አምላካቸው የነዚህ የፍልስጤማውያን አምላካቸው መሬት ላይ ወድቆ እሷ ከፍ ብላ ተቀምጣ አገኟት እና ደነገጡና ገብተው ወደ ነበረበት አምላካቸውን ዳጎንን ወደ ነበረበት አስቀምጠው ሄዱ። በማግስቱ ሲመጡ አይሆኑ አወዳደቅ ወድቆ ዳጎኑ ማለት ነው እጁ እግሩ ሁሉ ተሰባብሮ መሬት ወድቀው አዩት። በዚህ ሰዓት ደነገጡ። የእስራኤላውያን አምላክ ተቆጥቷል ማለት ነው። ስለዚህ እቺ ታቦት እዚህ ካለች እንጠፋለን፣ ስለዚህ መመለስ አለባት፣ ወደ ሀገሯ መመለስ አለባት ብለው ወሰኑ። ወደ ሀገሯ እንድትመለስ ወሰኑ። ያ ብቻ አይደለም፣ ታሪኩን ታነቡታላችሁ። ምድራቸው በበሽታ ተመታ። እባጭ በሚባል በሌላም በሽታ ምድራቸው በሙሉ ተመታ። በዚህ ሰዓት ላይ ታቦተ ጽዮንን እንመልስ ብለው አማካሪ አማክረው በአማካሪው አጠራጠር ነው አድርገው አማካይነት ላሞቻቸው አዲስ ጥጃ ወልደው እያጠቡ ያሉ ላሞችን ወይም ጊደሮች ይሏቸዋል። በነሱ ጥማድ ምንድን ነው የሚባለው እንደ ጋሪ ሰርተው ታቦቷን እዛ አስቀምጠው መባ ወይም ደግሞ ስጦታ አድርገው ወደ አገሯ ወደ እስራኤል መለሷት። በዛ ሰዓት ቅዱስ ዳዊት ታቦቷ በምትመለስ ሰዓት አጨራጠር ነው ማድረገው። ታሪኩ እሱ ላይ አይደለም የምፈልገው ነገር ያለው ለዛ ነው። ታቦቱ ስትመጣ ቅዱስ ዳዊት ተነስቶ በጣም እየተንከባለለ እያመሰገነ ታቦተ ጽዮንን ተቀብሏል። ለዛ ነው ሜልኮል ብትስቅብኝ የሚለው ስንዘምር ብዙ ጊዜ ትሰማላችኋለ። የሜልኮል ሳቀችበት እና አንተ ንጉሥ ሆነህ እንደዚህ ትንከባለላለህ እንዴ አለችው። ዳዊት ግን ያ ክብር ለታቦቷ የሰጠው ክብር የሚገባ እንደሆነ ስለሚያውቅ እዛ ላይ የምትገለጠው በታቦቱ ላይ
የሚገለጠው የእግዚአብሔር ክብር እንደሆነ በደንብ ስለሚያውቅ ዳዊት በዚህ መልክ ተቀብሏታል። በአጭሩ ታሪኩ ይሄንን ነው። ይሄ ታሪክ ሌላም ታሪክ አለው ብያችኋለሁ። ወደ ሀገራችን ታቦቷ እቺ አሁን ምንላት ጽላቱ ለሙሴ እግዚአብሔር የሰጠው ጽላት 10ቱ ትእዛዛትን የያዘው ጽላት በእግዚአብሔር ቸርነት ወደ ሀገራችን መጣለች። የአይሁድ ካህናትን ይዘዋት አይሁድ በተሰደዱ ሰዓት በቀዳማዊ ምኒልክ ዘመን ወደኛ ሀገር መጣለች ታቦተ ጽዮን። ያቺ ታቦት ያለችው የት ነው ታውቃላችኋል? የት ነው ያለችው? አክሱም ጽዮን ነው። እና አክሱም ጽዮን የገባችበትም ቀን ነው ዛሬ። ወደ አክሱም ጽዮን የገባችበት ቀን ነው። ታሪካዊ ነው ያልኩት ለዛ ነው። ያ ብቻ አይደለም። በዚህ ቀን ክርስትና በአብርሃ ወአጽብሃ ዘመን ክርስትና ቀኑን ነው እያልኩ ያለሁት። ክርስትና ኦፊሻል ወይም የመንግስት ሃይማኖት ሆኖ በኢትዮጵያ የታወጀው በዚህ ቀን ነው። በዚህ አሁን በህዳር 21 ማለት ነው። ታሪካዊ ቀን ነው ያልኩትም ለዛ ነው። ያ ብቻ አይደለም። አሁን ያለው ቤተ መቅደሱ ትልቁ ቤተ መቅደስ ይመስለኛል አሁን ያለው ልሳሳት እችላለሁ ተጠናቆ ታቦቷ ወደ ቤተ መቅደሱ የገባበትም ቀን ነው ማለት። ስለዚህ ድርብርብ በዓል ነው ማለት ነው። ድርብርብ በዓል ነው። በሀገራችን ይሄ ይከበራል። ነገር ግን እኛ ክርስቲያኖች ነን። የብሉይ ኪዳኗ ታቦት አገልግሎቷን ጨርሳለች። ይሄን በደንብ ያውቃሉ ኢትዮጵያውያን፣ ኤርትራውያን ክርስቲያኖች ይሄን በደንብ ያውቃሉ። ለምንድን ነው ይሄን በደንብ ያውቃሉ ምለው? በታቦተ ጽዮን ላይ የነበረው አገልግሎት የብሉይ ኪዳን አገልግሎት ነው። ያ አገልግሎቱን ጨርሷል። አሁን አለች፣ የኛ ታሪካችን ነው፣ ትባረከናለች። ነገር ግን ያ አገልግሎት ዛሬ አይሰጥም። ይሄ የብሉይ ኪዳን አገልግሎት የምትሰጠው የነበረው ታቦቷ ዛሬ አገልግሎቱን በዛ መልክ አትሰጥም በብሉይ ኪዳን። አሁን የምንነጋገረው ዛሬ እንድንነጋገር የምንፈልገው አማናዊ ስለሆነችው ታቦት ስለ እመቤታችን ስለ ድንግል ማርያም ነው። አማናዊ የሆነችው የእግዚአብሔር ማደሪያ ማናት? ድንግል ማርያም ናት። ታቦቷ የድንግል ማርያም ምሳሌ ነበረች። ጽላቱ የድንግል ማርያም ምሳሌ ነው። በጽላቱ ላይ በእግዚአብሔር ጣቶች የተጻፉ 10ቱ ቃላት ተጽፈውበት ነበር። ያ ቃለ ምንም እንኳን ሰውን ከክፉ ለመሰወር ያግዝ ነበር 10ቱ ትእዛዛት፣ ነገር ግን አያድንም ነበር፣ አላዳናቸውም ነበር። የብሉይ ኪዳንን ነቢያቶቹንም ካህናቶቹንም ምዕመናኖቹንም ወይም በብሉይ ኪዳን የነበሩትን ህዝቡን ከመከራ አላዳናቸውም ነበር። አትስረቅ፣ አትግደል የሚል ማስታወሻ ያስታውስ ነበር። ሲሰርቅ የሚሰርቀው ይሄን አታድርግ ይሄን የሚል ህግ ነው እንጂ አማናዊ የሆነው መድኃኒት የሆነው ኢየሱስ ክርስቶስ የእግዚአብሔር ቃል ያ በዛኛው 10ቱ ትእዛዛት ምትክ ራሱ የእግዚአብሔር ቃል ስጋ ለብሶ ከመቤታችን ከድንግል ማርያም ተወልዷል። ግልጽ ነው አይደለ? አማናዊው የሆነው የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በማኅፀነ ድንግል ተጸንሶ ተወልዷል። አያችሁ? ስለዚህ አማናዊ ታቦት እንላታለን እመቤታችን። አማናዊ እውነተኛ ታቦት ናት። ምን አስገኝታለች? መድኃኒት አስገኝታለች። በረከት አስገኝታለች። የብሉይ ኪዳኑ ታቦት ሲታነጽ በዚህ በሰንበተ ክርስቲያን ውዳሴ ማርያም ላይም አለ፣ በደንብ ተጽፏል። በውጭና በውስጥ በወርቅ ተለብጦ ነው። በወርቅ ነው ታቦቱ የሚሰራው፣ በወርቅ ተለብጦ ነው። በውስጥም ወርቅ ነው፣ በውጭም ወርቅ ነው። እንጨቱም ተመርጦ ነው የሚሰራው። ሙሴ ተጠንቅቆ ነው ያበጀው ወይም እንዲያበጅ የተደረገው ወይም ደግሞ ለሚያበጁት እንዲሰሩ የተደረገው። ለምንድን ነው? የእመቤታችን ምሳሌ ስለሆነ ነው። እመቤታችን በስጋም በነፍሷም ምንድን ናት? ድንግል ናት፣ ንጽሕት ናት። ንጽሕተ ንጹሐን ስለሆነች የብሉይ ኪዳኑ በወርቅ ነበረ። እሷ ግን ከወርቅ በላይ የሆነ የከበረ ንጽሕና ስላላት እግዚአብሔርን ለመቀበል ወይም ደግሞ እግዚአብሔርን ለመጸነስ ወይም ለመውለድ የእግዚአብሔር የአምላክ እናት ለመሆን በቅታለች ማለት ነው እመቤታችን። ያልኩት ነው። ታቦቱ የእግዚአብሔር ቃል የተጻፈበት ጽላት ነው። ድንግል ማርያም ሕያው ቃል የተባለውን ኢየሱስ ክርስቶስን ወልዳልናለች። በብሉይ ኪዳኑ ታቦት ላይ ኪሩቤል ነበሩበት። አይታችሁ አንዳንዴ ስዕል አይታችኋል አይደል? ታቦት አይታችሁ ታውቃላችሁ?
ናሽናል ጂኦግራፊ በጣም ዓለም እኮ በጣም ይነጋገራል። ስለዚህ አይደለ ታቦተ ጽዮን አይታችሁ አታውቁም? ታቦቷም እንደምትመስል አይታችሁ ታውቃላችሁ? በስዕል፣ በፎቶ፣ በቪዲዮ ፊልም ሁሉ ተሰርቷል። እንዲሁም አንድ እንግሊዛዊ ጸሐፊ ዘ ሳይን ኢን ዘ ሲል የሚል ግራም ሃንኮክ ካልተሳሳትኩ መጽሐፍ ሁሉ ጽፏል አይደል? ታቦቷ የት እንዳለች ሁሉ ፈልጎ ዲስከቨር እያደረጉ የት ናት እያሉ ዓለምን አስሰው ኢትዮጵያ አክሱም እንዳለች ደርሶበታል እና እዛ ጽፏል። ምናልባት ታቦተ ጽዮን ፍለጋ ተብሎ ተተርጉሟል መጽሐፉ ካልተሳሳትኩ ዘ ሳይን ኢን ዘ ሲል የሚል መጽሐፍ ማለት ነው። እና እዛ ላይ ሁሉ በደንብ ተቀምጧል። እና ኪሩቤል እንደዚህ ይጋርዱታል። ሁለት መላእክት ክንፎቻቸው እንደዚህ አድርገው ይጋርዱታል። የብሉይ ኪዳን ማለት ነው። የኪሩቤል አምላክ የሆነው እግዚአብሔር ቃል ወይም ኢየሱስ ክርስቶስ ግን በማን ተወልዷል? በእመቤታችን። ለዛ ነው አንቺ ከኪሩቤል ከሱራፌል ትበልጫለሽ የምንላት። ከኪሩቤልና ከሱራፌል ሁሉ ትበልጣለች እመቤታችን። ምሳሌም የላትም እመቤታችን በምንም አትመሰልም። ምክንያቱም ከኪሩቤል ከሱራፌል ትበልጣለች። የብሉይ ኪዳኑ በኪሩቤልና በሱራፌል ነበረ የምህረት መክደኛው የሚሸፈን የነበረው። የእመቤታችን ግን ራሱ የኪሩቤልን አምላክ በማህፀኗ ይዛለች ማለት ነው። በማህፀኗ ይዛለች። ስለዚህ አማናዊት የተባለች ታቦት እመቤታችን ናት። እመቤታችን ናት። ጌታን የወለደችልን እመቤታችን ናት። መሶበ ወርቅም ትባላለች። ህብስተ መና ከሰማይ የወረደውን መና ኢየሱስ ክርስቶስን ስለያዘች በመሶበ ወርቅም ትመሰላለች እመቤታችን። መሶበ ወርቅ የእመቤታችን ማህፀን ነው ይመሰላል። ህብስቱ ደግሞ ማን ነው? ህብስተ ሕይወት፣ የሕይወት ህብስት፣ የሕይወት እንጀራ የተባለው ማን ነው? ኢየሱስ ክርስቶስ ነው። ሕይወት የሆነውን ኢየሱስ ክርስቶስን ወልዳልናለችና እመቤታችን በመሶበ ወርቅ ትመሰላለች። ካህናት የሚይዙት ይሄ ጽና አለ አይደለ? በጽናው በሙዳዩ በዚህ ትመሰላለች እመቤታችን። በሙዳዩ በዕጣን መያዣውም ትመሰላለች። ከዕጣን ውስጥ ምን አለ? መዓዛ አለ አይደለ? መዓዛ ክርስቶስን ወልዳልናለችና እመቤታችን። አባቶቻችን እንዲህ እያሉ ነው፣ እንደዚህ እያሉ ነው። አሁን ባለፈው ሳምንት ሰምታችሁ ዲያቆናቱ እዚህ ሲዘምሩ አይደል? ትመስሊ ፊደለ ወትወልዲ ወንጌለ። ታስታውሳላችሁ አይደል? ይሄ ሁሉ በብዙ ምሳሌ በብዙ ህብረ አምሳል ትመሰል ነበር። ቅድም መዘምራን ሲዘምሩ የነበሩት ሙሴ ባያት በደብረ ሲና ባያት እጽ ወይም ደግሞ ሐመልማል እና እሳቱ ሐመልማሉን ሳያቃጥለው ሐመልማሉም እሳቱን ሳያጠፋው ሙሴ ያያት እጸ ጳጦስ የተባለች ያችን እጽ ትመስላለች እመቤታችን እና በብዙ ምሳሌ ትታወቃለች እመቤታችን። ቅድም ብያለሁ፣ ካህናቱ የሚይዙት ዕጣኑ የሚደረግበት እሳት ፍሙ የሚያርፍበት ያ የእመቤታችን የማፀን ምሳሌ ነው። ፍሙ ደግሞ የክርስቶስ ነው። መለኮትን በማህፀኗ ስለያዘች ማለት ነው እመቤታችን። ስለዚህ የብሉይ ኪዳኑ ያ ዘመን አልፏል። ነገር ግን በአዲስ ስርዓት በአዲስ እንትን ታቦት ብለን እውነተኛ እመቤታችንን ነው እመቤታችን ጌታን ስለያዘች ማለት ጌታን ስለወለደችልን አማናዊት ናት። አማናዊት ታቦት ትባላለች። አማናዊት እውነተኛ ታቦት ማለት ነው። ያችኛዋ እውነተኛ አይደለችም እያልኩ አይደለም። የአገልግሎት ዘመኑ አልቋል። ምሳሌ ነበረች፣ ለአዲስ ኪዳኗ ምሳሌ ነበረች እና እመቤታችን በጣም ለዛ ነው አሁን በእኛ በክርስቲያኖቹ በኦርቶዶክሳውያን ዘንድ ልዩ ፍቅር ያለን ለዛ ነው። የመመኪያችን ዘውድ የምንላት እመቤታችን ነው። እግዚአብሔርን እሺ ያለች ቅድም ብያለሁ፣ ንጽሕተ ንጹሐን ንጽሕት ነውር የሌለባት አባ ሕርያቆስ ቅድም ቅዳሴ ስንቀድስ መቼስ ሁሌ ትሰሙታላችሁ አይደል? ሲያደንቅ በምን እንመስልሻለን? በመኑ በአምሳለ መኑ እናስተማስለኪ፣ በምንና በምንስ ምሳሌ እንመስልሻለን? ምሳሌ የለሽም። ያ እሳተ መለኮት ዓለምን የፈጠረው እሳተ መለኮት በማህፀኗ አድሯል። ይሄ የሚደንቅ ነው። ትሁት ስትሆን ምድራዊ ስትሆን ሰማያዊውን አምላክ በማህፀኗ አሳድራለች ወይም በማህፀኗ ይዛለች እመቤታችን። ለዛ ነው እመቤታችን
ወላዲተ አምላክ የምትባለው አምላክን የወለደች የመመኪያችን ዘውድ ለእኛ ደግሞ ለክርስቲያኖች እናታችን የሆነች ማለት የመስቀል ስል ስጦታችን የምንላት ለዛ ነው። ስለዚህ ዛሬ የአክሱም ጽዮን ወይም ደግሞ ታቦተ ጽዮን ማለት ነው። ታቦተ ጽዮንን ስናስብ የምናስበው ይሄን እመቤታችንን ነው የምናስበው እመቤታችንን ነው። የብሉይ ኪዳኑን ታሪክ ብናነሳም ያ ሁሉ የተፈጸመው ምሳሌ ነው። ያ ሁሉ ምሳሌ ለማን ነው? ምሳሌነቱ ለማን ነው? ምሳሌነቱ ለማን ነው? እንዲህ መልሱ። ለማን ነው ምሳሌነቱ? ለእመቤታችን ነው ምሳሌነቱ። የብሉይ ኪዳኑ ሁሉ ያ ሁሉ የተደረገው በብዙ ህብረ ትንቢትና በብዙ ህብረ አምሳል ለነቢያት ለአባቶቻችን እያሳየ ነበር። ማንን? እመቤታችንን። ኢሳይያስ ላይ ምን ይላል? እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም ገሞራንን በመሰልን ነበር ብሎ ተናግሯል። ያቺ ዘር የተባለች የቀረች ከኃጢአት ተጠብቃ በንጽህና የተጠበቀች እመቤታችን ናት፣ እናታችን ድንግል ማርያም ማለት ነው። ስለዚህ የእሷ ልጆች ስለሆንን ደስ ሊለን ይገባል። ደስ ሊለን ይሄ በዓል ልዩ በዓል ነው። ቅድም ብያለሁ፣ ታሪካዊም ነው። ክርስትና በሀገራችንም የታወጀበት ዕለት ነው። ከሁሉ በላይ ግን ድንግል ማርያምን የምናስብበት እናታችን ጽዮን የምንላት ጽዮን አምባ ማለት ነው፣ መጠጊያ ማለት ነው። መጠጊያችን ለእኛ ለክርስቲያኖች አያችሁ፣ በእውነት ለሚቀርባት በልባችን ያለውን አሁን ዳጎኑን ቅድም ብያለሁ። ዳጎኑን ታቦተ ጽዮን ዳጎኑን ምን ብላ ጣለችው አይደለ? ሰባብረዋለች አይደል? እመቤታችን እስቲ የኛ በልባችን ላይ የከበደን ነገር ትጣልልን። አሜን በሉ እስቲ። አሁን ብዙ የከበደን ነገር አለ። ኃጢአት ከብዶን ሊሆን ይችላል። ብዙ አሁን እዚህ ባልዘረዝረውም እያንዳንዳችን የምናውቀው ማለት ነው። እና እመቤታችን ግን በተሰጣት ጸጋ ምልዕተ ክብር ምልዕተ ጸጋ የጸጋ ሙሉ ጸጋ ያላት እግዚአብሔር ሙሉ ጸጋ የሰጣት ሰው ቢከብር ለምሳሌ ንጉሥ ለመሆን የሚቀባል ቅዱሳን አሁን ለምሳሌ ጸጋ ሰጥቷቸው ይጸድቃሉ። ቅዱሳን ተብለው የሚጸድቁት የእግዚአብሔር እናት ተብላ ግን የተባለች እሷ ብቻ ናት። እና ሙሉ ጸጋ ያላት ናት፣ ምልዕተ ጸጋ። ይህ ሁሉ ጸጋ ስላላት እናታችን እኛን ልጆቿን ትጠብቀናለች። እና ከእመቤታችን ሁልጊዜ ከእመቤታችን ፍቅር የእሷ ፍቅር በልባችን እንዲያድር መጸለይ አለብን። ፍቅሯ በልባችን የእሷ ፍቅር በልባችን ሲያድር ልጇንም እንረዳለን፣ እናውቀዋለን፣ ይገባናል፣ እንረዳዋለን። ኢየሱስ ክርስቶስን ለማወቅ እና ለመረዳት እመቤታችንንም መገንዘብ ያስፈልጋል፣ ማወቅ ያስፈልጋል። የተገለጸላቸው እግዚአብሔር ያደላቸው ደግሞ አባቶቻችን ብዙ አስተምረውናል። ብዙ አሁን ቅድም እንዳልኩት በቅዳሴ ማርያም ላይ ውዳሴ ማርያሙም የእመቤታችን ምስጋና የምናለው አርጋኖኑ አባ ጊዮርጊስ ዘጋስጫ አይደለ? እነዚህ ሁሉ ነገሮች ያውም ደግሞ ከመዳናችን ጋር የተገናኘ ነው። ታምረ ማርያም ሲባል ለምሳሌ ውዳሴ ማርያም ሲባል ብዙ ሰዎች ሌላ ይመስላቸዋል። አይደለም። ፈቀደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ ወያግቦ ሀበ ዘትካት መንበሩ ሳሌነ ቅድስት አይደል? እግዚአብሔር ልቡ የተከዘውን ልቡ ያዘነውን አዳምን ሊያድነው ወደደ ብሎ የሚጀምረው አዳምን ሊያድን የወደደበት መንገድ ግን ማን ናት? እመቤታችን ናት። የተመረጠችው የሰው ልጆችን የወከለች ለእግዚአብሔር እሺ ያለች እመቤታችን ናት። እና እመቤታችን ፍቅሯን በልባችን እግዚአብሔር ይሳልልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰፊ ትምህርትን ማስተማር የሚገባው ቀን አይደለም። ነገር ግን ከበረከቱ እንድንሳተፍ እመቤታችን ፍቅሯን በልባችን እንዲስልልን እግዚአብሔር ይርዳን። ይሄ ደግሞ ቤተክርስቲያን በአጋጣሚ ታቦቷ ያለችበት እመቤታችን ባርካናለች፣ እየባረካችን ያለችው ታቦቱ በእሷ ስም የተሰየመ ነው። ሁልጊዜ እዚህ ትባረከናለች፣ እየባረከችን ነው። እንደ ኃጢአታችን እንደ በደላችን ሳይሆን እንደ ስህተታችን እንደ ድካማችን ሳይሆን የእኛን ድካም አግዛ ማለት ነው። የእኛን ድካም አግዛ ከልጇ አማልዳ ምሕረትን አሰጥታ በፊቱ እንድናገለግለው እግዚአብሔርን እንድናመሰግን ተሰብስበን ስሙን እንድንጠራ እግዚአብሔር የፈቀደልን ለዛ ነው። እና እድለኞች ነን ለማለት ነው። የእመቤታችን ለእኛ ማለት ያው በእሷ ስም የተሰየመው ታቦት እዚህ መኖሩ እድለኛ ነው። ቀላል ነገር አይደለም። እየባረከችን ነው። የልባችንን መሻት ሁሉ እየፈጸመች ነው። እና እግዚአብሔር
አሁንም ሁላችንም ከክፉ ጠብቆ በሕይወት ጠብቆ ከክፉ ሰውሮ ለዛሬ ዓመት ደግሞ በሰላም እንዲያደርሰን የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።